ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ዛሬ እንግዲህ መልስ ላለመስጠት በዓል ነው። በዓሉ ይለፍና ነገ መልስ እንሰጣለን ብለን አስበን ነበር። በውስጥ መስመር ግን ብዙ እህቶች ወንድሞች መልስ እንዲሰጥበት ጥያቄ እያቀረቡና አንዳንድ ደግሞ እህቶች ወንድሞች በጣም በጥሩ ጎኑ ብቻ በማሰብ ኢንቴንሽኑ ሌላ ምልክት እያለው ነገር ግን ይሄን ነገር ለመሸፋፈን የሚደረጉ ነገሮች አሉ። ነገር ግን እውነቱን እውነት ብሎ መግለጥ ያስፈልጋል። በእርግጥ ከሳቸው ሐሳብ በኋላ የሚመጣ ትምህርት ለሳቸው ታርጌት ተደርጎ መልስ የሰጠሁበት ትምህርት አይደለም። ነገር ግን ከዛ በፊት ከአንድ ፕሮቴስታንት ጋር ስንወያይ በነበረው ሐሳብ ላይ ተንተርሼ መልስ የሰጠሁበት ትምህርት ነው። እሱን ትከታተሉታላችሁ። ከዛ በፊት ግን አንድ ነገር ልንገራችሁ። እሳቸው ስፔሲፊክ አድርገው አንደኛ ቤዛ የሚለው ቃል ለፍጡር አይሰጥም ነው ያሉት። አንድ ይሄን ያዙልኝ። ሁለተኛ ደግሞ እመቤታችን ቅድስተ ቅዱሳን ድንግል ማርያምን እና አባ ጊዮርጊስ ዘጋስጫ እንኳን ቤዛዊተ ዓለም እያሉ የጠሩበትን መሰረት ቤተክርስቲያን ይዛ ቤተክርስቲያን እንኳን በዚህ ሰዓት ሲሰየም ቤዛዊተ ዓለም ቅድስት ኪዳነ ምሕረት ተብሎ ይሰየማል። ለምሳሌ እዚህ ቀበና ቤዛዊተ ዓለም ቅድስት ኪዳነ ምሕረት ቤተክርስቲያን የሚባል አለ። ስለዚህ በአባታችን ንግግር ውስጥ 3 ነገሮች ልንጠነቀቅ ይገባል። አንደኛ የእሳቸው ንግግር ትክክል ከሆነ ቤተክርስቲያን ስያሜዋን የሰጠቻቸው የቤተክርስቲያን ማስተካከል አለባት እያሉን ነው። አንድ ሁለተኛ አለቃ ኪዳነ ወልድ ክፍሌ በጻፉት መዝገበ ቃላት ላይ ይሄ ሊትራሊ አማርኛ ነውና ምን ማለት ነው ቤዛ የሚለውን ከእሳቸው ሐሳብ አንጻር ውድቅ ይሆናል። ሶስተኛ ደግሞ ከመጽሐፍ ቅዱስ አንጻር ስናየው እንኳን ቤዛ የሚለው ቃል ለፍጡር እንዲያውም ከዚያም በላይ ለሌሎች ፍጥረቶች ተሰጥቶ እናየዋለን። ስለዚህ ከመጽሐፍ ቅዱስ ጋርም ስለሚጣረስ ምናልባት ሌሎቹ እንኳን ቢስተካከሉ ሄደው መጽሐፍ ቅዱስን ማስተካከል እንደማይችሉ ላረጋግጥላችሁ እወዳለሁ። ስለዚህ በጣም በጥንቃቄ ትምህርቱ እንድትከታተሉ እጋብዛለሁ። ቤዛዊተ ዓለም ስንል ይነስራቸዋል፣ በቃ ደምደም ይሸታቸዋል። አንዱ የመናፍቃን ፓስተር ምን አይነት ጥያቄ ያቀረበልኝ መሰላችሁ? ድንግል ማርያምን ቤዛዊተ ዓለም እያላችሁ ታመሰግኗታላችሁ፣ የዓለም ቤዛ ግን በመስቀል ላይ የተሰቀለው ክርስቶስ ብቻ ነው አለ። ይሄ ሲጀመር የአማርኛን ትርጉም ካለማወቅ የተነሳ ነው። ቤዛዊተ ዓለም የምንላት በመስቀል ተሰቅላ አድናላለች እያልን አይደል? ደግሞስ ቤዛ የሚለው ቃል ለተሰቀለ አካል ብቻ የሚሰጥ መጠሪያ አይደል? ምክንያቱም ቤዛ የሚለውን ቃል ትርጉም ካወቃችሁ በኋላ እንዲያውም ደጋግማችሁ ቤዛዊተ ዓለም ድንግል ማርያም እያላችሁ ታመሰግኗታላችሁ። አለቃ ኪዳነ ወልድ ክፍሌ የጻፉት የአማርኛ መዝገበ ቃላት ላይ ቤዛ ማለት በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ተያዥ፣ ዋቢ፣ ዋስ፣ መድህን ማለት ነው ይላል። ቤዛ የሚለው ቃል አንዱ ትርጉሙ ምንድነው? ዋስ ማለት ነው፣ ወይንም ደግሞ ምትክ ማለት ነው። ከምናረጋግጥባቸው ነገሮች አንዱ ክርስቶስን ስንጠራ ዳግማዊ አዳም እንለዋለን። የአዳም ምን ማለት ነው? ምትክ ማለት ነው። ድንግል ማርያምን ደግሞ ዳግሚት ሔዋን እንላታለን። የማን ምትክ ስለሆነች? የሔዋን ምትክ ስለሆነች። ከሔዋን ግን በጣም ትለያለች። ሊቁ አባ ጊዮርጊስ ዘጋስጫ ምን ይላል መሰላችሁ? ሔዋን በኃጢአቷ ምክንያት ሙሉ ድንግልናዋን አጣችላል። ድንግል ማርያም ደግሞ በሐዲስ ኪዳን ዘመን ሙሉ ድንግልና አስመለሰችልን ይላል። ማረጋገጫ ወደ መጽሐፍ ቅዱስ እንሂድ። አሁን የመንፍቅናው ዓለም ሰዎች ቤዛዊተ ዓለም ስንል ይነስራቸዋል፣ በቃ ደምደም ይሸታቸዋል። በጣም ይገርም። እንኳን ድንግል ማርያምና ሙሴ እኮ በመጽሐፍ ቤዛ ተብሏል። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንን ሙሴን በቁጥቋጦ ውስጥ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ሆኖ ተላከ ማለት በመስቀል ላይ ተሰቅሎ ተንጠልጥሎ ደሙን አፈሰሰ ማለት አይደለም። ለእስራኤላውያን ምትክ ሆኖ ከእግዚአብሔር ጋር ይነጋገር ነበር ማለት ነው። ድንግል ማርያምንም
ምትክ ስንላት በመስቀል ላይ ተሰቅላለች እያልን ሳይሆን ለማን ምትክ ሆናለች እያልን ነው? ለሔዋን ማለት። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ያሁኑ ደግሞ በጣም ይደንቃል። ለሰው ነፍስ ቤዛው ሀብቱ ነው ይላል። ገንዘብ ተሰቅሎ አድኖናል ማለት ነው። ቤዛ ስንል ሰው ገንዘቡን በአገባቡ ከተጠቀመበት በገንዘቡ ሰው መጽደቅ ይችላል ማለት ነው። ስለዚህ ዋጋ የምናገኝበት ምክንያት ማለት ነው። መንግስተ ሰማያት እንድንወርስ ደግሞ ምክንያት አድርጎ በምድር ላይ ክርስቶስን ያገኘንባት ምክንያት ማናት? ድንግል ማርያም ናት። ስለዚህ ቤዛ ስንላት የመዳናችን ዋስ ማለት ነው። ክብርና ምስጋና ለስም አጠራሩ። ዋሳችን ሆነች። ይሄ ደንቃችኋል እንዴ? ሶሎሞን እንዲህ ይለናል መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ ለጻድቅ እንዴት ቤዛው ይሆናል? ለምንድን ነው የተባለ? አንድ ኃጥእን መመለስ የሚችል ክርስቲያን ካለ እንደሚጸድቀው ሁሉ ምክንያት እንደሚሆነው ሁሉ ድንግል ማርያምን ደግሞ ቤዛ ናት ስንል ለመዳናችን ምናችን ናት እያልን ነው? ምክንያት ናት እያልን ነው።